ሰላም ሰላም። በዚህ ቪዲዮ የማሳያችሁ እንዴት የሜዲሲን ካታሎግ ታስገባላችሁ እንደዚሁም ደግሞ ባጅ ወደ ሲስተማችን በምን መልኩ ማስገባት እንችላለን የሚለውን አሳያችኋለሁ። ወደ ድረገጹ ከመጣችሁ በኋላ ሎጊን ታደርጋላችሁ። በተሰጣችሁ ክሬዴንሻል ወይንም በምትጠቀሙት ክሬዴንሻል አማካኝነት እንደዚህ ወደ ሲስተም ከገባችሁ በኋላ ሜዲሲን የሚል አለ። እዚህ ጋር ምንም አይነት የገባ የመድኃኒት አይነት የለም። እንደዚሁም ኮስሞቲክስም ባዶ እንደዚህ ታገኙታላችሁ። መጀመሪያው እዚህ ጋር የምንመለከታቸው ኦፕሽኖች አሉ። መጀመሪያ ከኤክሴል ማስገባት እንችላለን። እንደዚሁም ደግሞ ማኑዋሊ እዚሁ ላይ እቺን አድ ሜዲሲን ቱ ካታሎግ የሚለውን ነክተን ማስገባት እንችላለን ማለት ነው። ኤክሴሉን የምንፈልግ ከሆነ እቺን ቴምፕሌቷን እናወርዳለን። በመጀመሪያ በዚህ ቴምፕሌት በወረደው ቴምፕሌት አማካኝነት በዚህ መሰረት የምናስገባ ይሆናል ማለት ነው። ለዚህ እዚህ ጋር የተሰጠን ሳምፕል አለ። በዚህ መሰረት መድኃኒቶቻችንን ዝርዝር ካወጣን በኋላ ወይንም ደግሞ ኦልሬዲ አብዛኞቻችን የፋርማሲ ስቶኮች እንደዚሁም ደግሞ ሌሎች የኮስሞቲክስ ስቶኮች ኤክሴል ላይ ነው ትሬስ የምናደርገው እና በዚህ ፎርማት ነው የአብዛኛው የፋርማሲ መደብሮች ያላቸው የኤክሴላቸውን ትራክ የሚያደርጉት። ይህን በዚህ ቴምፕሌቱ ላይ ካወረዳችሁ በኋላ እዛ ላይ ያላችሁን የመድኃኒት አይነቶች ከና ኤክስፓየር ዴታቸው ካስገባችሁ በኋላ እዚህ ጋር ኢምፖርት ስትሉ እንደዚህ ይመጣላችኋል። ኤዲት ያደረጋችሁትን የኤክሴል ወይንም ደግሞ መድኃኒት ያስገባችሁበትን ኤክሴል ሰሌክት ታረጉና ታስገባላችሁ ማለት ነው። ከዛ በፊት አንድ ማኑዋሊ እንዴት ማስገባት እንደሚቻል ላሳያችሁና ከዛ በኋላ ኢቭን በኤክሴሉ ራሱ ወደ ሲስተም ከኤክሴሉ ወደ ሲስተማችን ካስገባ ኢዲት ማድረግ ከተጠበቀብንም ኢዲት እናደርጋለን ማለት ነው። ማኑዋሊ ስናስገባ አድ ሜዲሲን ቱ ካታሎግ ይላል። እዚች ጋር አንድ ይሄ ያው ሜዲሲን ነው። ኮስሞቲክስ ጋር ስትሄዱ አይተም ታይፑ ኮስሞቲክስ ነው የሚለው። ብራንድ ኔም አላቸው መድኃኒቶች። ለምሳሌ ፓናዶል ኤክስትራ ልንለው እንችላለን። ጄኔሪክ ስሙ ምንድነው? ያው እኔ የፋርማሲ ባለሙያ ባልሆንም እንደዚህ የጄኔሪክ ስሙ ሳይንቲፊክ ስሙን ማስገባት ኦፕሽናል ነው። ስታር ብቻ ያላት ናች መንዳቶሪ። ይሄንንም ማለፍ ትችላላችሁ። አዲስ ፋርማ ስትሬንግዙን ብታስገቡ ኢዝ ዌይ ቤተር ቢኮዝ አንደኛው ፓናዶል ከሌላኛው በስትሬንግዝ ሊለያይ ስለሚችል ማለት ነው። ፔን ሪሊፍ አለው። ኤስኪዩ ካለው ኤስኪዩ ታስገባላችሁ። ግዴታ አይደለም። እነዚህ ግዴታ የሚሆነው እነዚህ ስታር ቀይ ስታር ያላቸው ግዴታ ናቸው ማለት ነው። ከዛ ውጭ ግን እነዚህ እናንተ ሲስተሙን ፉሊ እንትን ለማለት ይጠቅማችኋል በሚል ሂሳብ ነው የገባው። ፓናዶል ታብሌት ከሆነ ታብሌት ትሉታላችሁ። ይሄው ሚኒመም ስቶክ ሌቭል እና ማክሲመም ስቶክ ሌቭል ይላችኋል። ይሄኛው ነው ለምሳሌ 1000 ካላችሁ ማክሲመሙ 1000 ነው ስቶክ ሌቭላችን ብላችሁ ያስገባችሁ። በዚህ መልኩ ሚኒመሙ ደግሞ ሴት የምታረጉት ስቶክ አውት በቃ እያለቀ መሆኑን ከስንት ጀምሮ እንዲያሳውቃችሁ ነው የምትፈልጉት የሚለውን ነው። በኋላ ሲስተሙ እዚች ጋር ሚኒመም የሞላችኋት እዚህ ሚኒመሙን ሲያልፍ ወይም ለምሳሌ 100 አስገብታችሁ 99 ሲል ሎው ነው ይላችኋል። ቁጥሩ እያነሰ ነው አውት ኦፍ ስቶክ እንዳይሆን አለርት ያደርጋቸዋል ማለት ነው። ከዛ እዚህ ጋር ፕሪስክሪፕሽን ይፈልጋል አይፈልግም የሚለውን ፕሪስክሪፕሽን የሚፈልግ ከሆነ ይፈልጋል። ይሄ እንግዲህ በእናንተ ስቶክ ፋርማሲ ስቶክ ውስጥ የሚሰራ ሰው የታማች ሙያው ወይንም ስለ መድኃኒቱ ኖሃው የሌለው ሰው ፕሪስክሪፕሽን ያስፈልገው አያስፈልገው እንዲያውቅ የሚያደርግ ነው ማለት ነው። እቺ ፐብሊክ ቪዚቢሊቲ ሰርች የምትለዋ ከዚህ ቀደም ባሳየዋችሁ ቪዲዮ ላይ ቺን ኢኔብል የምናደርግበት ታይም ማፕ ላይ ቪዚብል ይሆናል ማለት ነው። ይሄ መድኃኒት
ይሄ መድኃኒት ቪዚብል ይሆናል። ሰው የትኛውም ፔሸንት ሊሆን ይችላል መግዛት የሚፈልግ ሰው እናንተ ስቶክ ያለውን መድኃኒት አይቶ መጥቶ ሊገዛ ይችላል ማለት ነው። ሶ ያንን ኢኔብል ዲሰብል የምናደርግበት ነው። ይሄ የሚመጣው ለፕሮፌሽናል ሰብስክሪፕሽን ካላቸው ፕሮፌሽናል ፕሪሚየም ያላቸው ቤዚክ ላይ አይመጣላችሁም ይሄ ኦፕሽን። ከዛ ኖት ትጽፋላችሁ። ኖት ማለት ለታማሚም ስትሸጡ ማድረግ ያለበት ጥንቃቄዎች ሊሆኑ ይችላሉ። እነሱን እዚህ ጋር መጻፍ ትችላላችሁ። ሶ ማኑዋሊ እንደዚህ ከጻፋችሁ በኋላ ክሮስ ቼክ ታረጉና ሴቭ ትሉታላችሁ። ሴቭ ስትሉት በእንደዚህ መልኩ ኮንፈርሜሽን ካርድ ይመጣልናል፣ እዚህ ጋር እናገኘዋለን ማለት ነው። ስለዚህ እዚህ ጋር ይሄንን የሜዲሲን ካታሎግ ማናድ እንዳደረገው ማየት እንችላለን። ከዛም ኤዲት ማድረግም የሚቻልበት ሁኔታ ነው ያለው። ሂስትሪውንም ማየት ትችላላችሁ። ሂስትሪ እኔ ለምሳሌ ኤዲት ከተደረገ ሂስትሪ ውስጥ ይመጣል ማለት ነው። ሶ ማኑዋሊ በዚህ መልኩ አንድን የሜዲሲን ወደ ካታሎጋችን ማስገባት እንችላለን ማለት ነው። ሌላው ወደ ካታሎግ በዚህ መልኩ ካስገባን በኋላ ባች ከዚህ ክሬት እናደርጋለን ማለት ነው። ባች ማለት ፓናዶል ራሱ የተለያየ ባቾች ሊኖሩ ይችላሉ። ስለዚህ አኮርዲንግ ቱ ባች ነው ትሬስ የምናደርገው። ሲስተማችንም ትሬስ የሚያደርገው እንደዛ ስለሆነ ማለት ነው። ሰው እቺን ባች የምትለዋን ትነካላችሁ ወይንም ይሄኛውን ትነካላችሁ። እዚኛው ጋር ሜዲሲን ባች ስም ስትሉት ይሄ ባዶ ነው። ሰው ስንሸጥ ስናስገባ ባች ላይ ነው ማኔጅ የምናደርገው። ለኮስሞቲክስም ተመሳሳይ ማለት ነው። ሰው እዚች ባች ላይ እንመጣና አድ ባች የምትላለች ሰው እዚህ ጋር መጀመሪያ መድኃኒቱን ሰሌክት አድርግ ይላል። ብዙ ከሆነ እንደዚህ በመጻፍ ሰሌክት ማድረግ እንችላለን። ሰርቸብል ነው፣ ከዳታ ቤዛችን ነው ቼክ እያደረገ የሚያመጣለን። ፓናዶልን አድ እናርጋታለን። ባች ነምበር የራሳችሁ የምትይዙበታለች፣ እሷን ታስገባላችሁ ማለት ነው። ይሄ በጣም ጠቃሚ ስለሆነ ነው። ከዛ ኤክስፓየር ዴቱ ይለያያል። ይሄ ባርኮዱ ያው ቁጥር ነው፣ እሱን ታስገባላችሁ። ኤክስፓየር ዴቱ መች ነው ኤግዛክትሊ ኤክስፓየር የሚያደርገው የሚለው በዚህ መልኩ ሰሌክት ታደርጋላችሁ። አሁን የተቀበላችሁት ኳንቲቲ ስንት ነው? 100 ከሆነ 100 እንደዚህ ታስገባላችሁ። የገዛችሁበት ፕራይስ 400 ከሆነ የምትሸጡበት ፕራይስ በዚህ መልኩ ታስገባላችሁ። እዚህ ጋም እያንዳንዱ ባች ማፕ ላይ ቪዚብል እንዲሆን የምትፈልጉ ከሆነ ቪዚብል ትላላችሁ። ማትፈልጉ ከሆነ ዲሴብል ታደርጋላችሁ ማለት ነው። እዚህ ጋር ደግሞ ካረንት ስታተስ አቬለብል ነው። ያው ባይ እንትን እነዚህ ሲስተሙ ራሱ አፕዴት ያደርገዋል። እናንተ ማንዋሊ አሁን ለምሳሌ እዚህ ጋር ኳንቲቲውን 80 ያደረገ ፓርሻሊ ዩዝ ወይንም ደግሞ የተወሰነ ዩኒት ሶልድ አውት ነው ብዬ እነዚህ ማስገባት እችላለሁ ማለት ነው። ግን እኛ ፉሊ አቬለብል ነው በሚለው 120 አድርገን ነው በዚህ መልኩ ማስገባት እንችላለን ማለት ነው። ሶ ይሄንን ካደረግን ኤክስፓየር ዴቱን ቼክ ካደረግን በኋላ በዚህ መልኩ ሴቭ እንለዋለን። በዚህ መልኩ ሲስተማችን ይይዝልናል ማለት ነው። ኤዲት ማድረግ ስንፈልግ እዚህ ጋር ኤዲት የምትለዋን ተጭነን ኤዲት ማድረግ እንችላለን። እዚህ ጋር ኦን ኤዲት እዚህ ጋር ቪዚብል ኦን ኦፍ ማድረግ እንችላለን። ሰው ባች በዚህ መልኩ አድ ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር ሄደን እዚች ጋር ባች የምትለዋን ስንነካ በዚህ መልኩ ባች ላይ ያለውን ያመጣልናል። ወይንም ደግሞ እዚህ ጋርም ሰርች ማድረግ እንችላለን። ፓናዶል ኤክስትራ ብለን ሰርች ስናደርገው የምናገኝ ይሆናል ማለት ነው። ይሄን ይመስላል። ማኑዋሊ በዚህ መልኩ ማስገባት እንችላለን። ወደ እንዴት ስንሸጥ እንዴት ነው የሚሸጠው የሚለውን አሳያችኋለሁ። መጀመሪያ ግን እዚህ ጋር ሜዲሲን ላይ ወይንም ደግሞ ቅድም ይሄንን ቴምፕሌቱን አውርዱት እና ኤክሴል ላይ ካስገባችሁ በኋላ ወደ ሲስተም ታስገባላችሁ ያልኳችሁት ላይ እዚህ ጋር ኢምፖርት ኤክሴል የምትላለች። ከዛ ኤክሴላችንን እንፈልግና ከዚህ በፊት ከአንድ ፋርማሲ የተቀበልኩት ኤክሴል ስላለ እሱን እናስገባለን። እንደዚህ ስናስገባ ሲስተሙ ወደ
ኤግዜሉ ወደ ሲስተሙ እየገባ መሆኑን እዚህ ጋር ኢምፖርቲንግ ይለናል። እንጠብቀዋለን። አሁን ሲስተሙ ምን ይለናል? ወደ 349 የሚሆኑ ሮዎች ከኤግዜሉ ፕሮሰስ ተደርገዋል። ከዚህ ውስጥ የሜዲሲን ካታሎግ ክሬት የተደረገው ወደ 336 የሜዲሲን ካታሎግ፣ እንደዚሁም ደግሞ ባች ክሬት የተደረገው 346 ባች ክሬት ተደርጓል። ሶ እዚህ ጋር ዋርኒንግ ይሰጣችኋል። ሮ 28 ኤክስፓየር ዴቱ አልገባለትም። ዲፎልት ኤክስፓየር ዴቱን የዛሬውን ነው የሚወስደው። ሶ እነዚህን አሞክሲዴንክ የሚለውን እነዚህን ስሞቹን ይነግሯቸዋል። ስሞቹን ይዛችሁ ኢዲት ማድረግ ትችላላችሁ። ማለት ዲፎልቱን የዛሬውን ቀን ኤክስፓየር ዴት አድርጎ ይወስደዋል ሲስተሙ፣ ኤክስፓየር ዴቱን ካጣው ማለት ነው። ሶችን ኦኬ እንላታለን። ኦኬ ስንል ሲስተሙ ላይ በዚህ መልኩ መድኃኒቶች ይገባሉ ማለት ነው። ፓቹም በተመሳሳይ መልኩ እዚሁ ላይ ኢምፖርት ባደረግነው መሰረት የሚገባልን ይሆናል። እዚች ጋር ክሊርን በላት። እዚህ ጋር ፓናዶሏ ስላለች እሷን ስናጠፋ ሲስተማችን ላይ አሁን መድኃኒቶቹ በሙሉ ገብተዋል ማለት ነው። መድኃኒቶቹ በሙሉ ገብተዋል። እንደዚህ ኤክስፓየር ዴቱን ያሳየናል። ስቶክ ውስጥ ምን ያህል ዩኒቶች እንዳሉ ያሳየናል። ሰው በዚህ መልኩ ሲስተማችን ኤግዜላችን ወደ ሲስተም ማስገባት የቻልንበት ሁኔታ ነው ያለው ማለት ነው። ስለዚህ ፔጅኔሽን ስላለው በፔጅኔሽኑ ማየት ይቻላል። ሰው ኤግዜል በዚህ መልኩ ኢዝሊ ወደ ሲስተሙ ማስገባት ይቻላል። ይሄ የሚሰራው ለሜዲሲን ወይንም ለመድኃኒቶቹ ብቻ ሳይሆን ለኮስሞቲክሶችም በዚህ መልኩ ኢዝሊ ወደ ሲስተሙ ማስገባት የሚቻልበት ሁኔታ አለ ማለት ነው። ስለዚህ እዚች ጋር ኮስሞቲክስ ላይም በተመሳሳይ መልኩ ማስገባት ይቻላል። ሰው ካስገባም በኋላ ኢንኬዝ በስህተት የገባ ነገር ካለ ዲሌት ማድረግ እንችላለን፣ ማስወጣት ማለት ነው። ዲሌት ኢንሳይዝ ሰው እዚህ ጋር ብዙ የምናያቸው ዲቴሎች አሉ። ይሄ ሜዲሲን መሆኑን መድኃኒት መሆኑን ነግረናል። ፐብሊክ ሰርች ላይ ይኖራል አይኖርም የሚለውን እዚች ጋር ኦን ባደርጋት አሁን አፕዴት ያደርግልኛል። ፐብሊክ ሰርች ኦን ነው ይለኛል። ስቶክ ውስጥ ያሉ ዩኒቶችን ይነግረኛል። ምን ያህል እዚህ ጋርም 5 ዩኒት እንዳለ ይነግረኛል። እንደዚሁም ደግሞ ኤክስፓየር የሚያደርገው በስንት ቀን ውስጥ ነው የሚለውን ይነግረኛል። ምን ያህል ፐርሰንት ነው በላይክ መጀመሪያ ስንጀምር በ10 ዩኒት ስለሆነ አሁን 5 ብቻ ነው ያለው። 5 ደግሞ ስንት ፐርሰንት ነው ኦልሬዲ የተጠቀመው የሚለውን ያሳየናል። እዚህ ጋር ቦልድሊ የምንሸጥበትንና ሴሊንግ ፕራይሱን እንደዚሁም ደግሞ ፐርቼስ ፕራይሱን ያሳየናል። ሶ ኢዝሊ ዊ ካን ሲ እና ዩዘር ፍሬንድሊ የሆነ ነው ተብሎ ታስቦ የተሰራው ማለት ነው። መጀመሪያ አሁን ለምሳሌ በዚህ ባች ተመሳሳይ ባች እዚህ ላይ አድ ማድረግ የምትፈልጉ ከሆነ ለምሳሌ 50 ዩኒት አድ ማድረግ የምትፈልጉ ከሆነ እቺን ቮይሷ ታስገባላችሁ ያመጣችሁበትን በዚህ መልኩ አድ ትሉታላችሁ፣ ወደ ሲስተማችሁ ኢዝሊ ይገባል ማለት ነው። ስለዚህ አሁን ይሄን አለ 550% ማለት ሴት ያደረግነው ዩኒት 10 ስለነበረ ነው ስታርቲንግ ዩኒታችን ማለት ነው። ሰው በዚህ መልኩ አፕዴት ያደርገዋል። ስንሸጥ ደግሞ ሪሙቭ ከዩኒቱ ሪሙቭ እንለዋለን። ለምሳሌ 10 ፍሬ ስንሸጥ 10 ፍሬ ሸጠናል፣ ኢንቮይሷን እናስገባታለን፣ ኖቷን እናስገባለን። ለምሳሌ ከስተመር ፐርቼስ ነው ብለን በዚህ መልኩ ማስገባት ይቻላል ማለት ነው። ስለዚህ ሲስተሙ በዚህ መልኩ ፕሮሰስ እያደረገ አፕዴት ያደርገናል። አሁን እዚህ ባች ላይ ማንሸጠ ማናስገባ የሚለው በዚህ መልኩ ማየት እንችላለን ማለት ነው። ሂስትሪ የምትለዋን ክሊክ ስናደርግ በዚህ መልኩ ሂስትሪውን ያመጣልናል ማለት ነው። ይሄን ይመስላል መሸጥ፣ ማስገባት፣ ማስወጣት ይሄን ይመስላል። እንግዲህ ሲስተሙ በዚህ መልኩ መድኃኒቶችንና ኮስሞቲክሶችን ተመሳሳይ ነው። ኮስሞቲክስን ኢንተርፌሱ ብቻ ይለያይ እንጂ በተመሳሳይ መልኩ ወደ ካታሎግ በማስገባት ወደ ባች የምንወስድበት ሁኔታ ነው ያለው ማለት ነው። ሰው
አሁን ኤግዜላችንን ወደ ሲስተሙ በሙሉ ስላስገባን ሁሉም ነገር ነው የሚቀየረው። ዳሽቦርዳችን ይቀየራል። ይሄ የሚያሳዩን ስታቶች አሉ። ይሄንን ክሬዲቱን በሌላ ቪዲዮ ያሳያቸዋለሁ። ምን ያህል ስቶካችን ምን ያህል ወርዝ እንደሚያደርግ ያሳየናል። ኤቭሪቲንግ ሴል ትሬንዱን ያሳየናል። ዛሬ አሁን የሸጥነው የገበየነው ምናምን ያሳየናል። ሶ እዚህ ጋር ቶታል ስቶክ ሙቭመንት በዚህ በ30 ቀን ውስጥ ምን እንደሚመስል ያሳየናል። ኤክስፓየር ያደረጉና እንደዚሁም በቅርቡ ኤክስፓየር የሚያደርጉ መድኃኒቶችን ቁጥር በዚህ መልኩ ይነግረናል። አሁን አክቲቭሊ እየሰራ ያለ ሰራተኛ ምን ያህል እንደሆነ ይነግረናል። ሬቬኑ ይነግረናል። ይሄ አሁን ከኢምፖርት ያደረግነው ስለሆነ ሙሉን ኢምፖርትን ነው። ስቶኪን እና ስቶክ አውት ደግሞ የሸጥነውንና ያስገባነው ነው። የሸጥነው 10 ዩኒት ቀደም ሲል ሳሳያቸው የሸጥነው ያስገባነው ወደ 7000 ምናምን ቶታሉን ማለት ነው። የሁሉንም መድኃኒት ይነግረናል። በእያንዳንዱ መድኃኒት መሰረት ደግሞ ያሉትን ቶፕ የሚባሉ መድኃኒቶችን ቁጥር ያሳየናል ማለት ነው። ዳሽቦርድ ላይ ሞር ኦፍ ኬፒአይ ነው። ሞር ሪፖርት የምትፈልጉ ማየት የምትፈልጉ ከሆነ ደግሞ ሪፖርት የምትል ኦፕሬሽን ላይ አለች። እሷን ስንነካት መጣ ስቶካችን ምን ያህል ፕሮዳክቶች እንዳሉት፣ ፕሮዳክት ማለት ወደ ካታሎጉ ያስገባ ናቸው። ባቹን አይደለም የሚያመጣልን እዚህ ጋር ሜክ ሹር ኮንፊውዝ እንዳያረጋችሁ። እዚህ ጋር ባቹን አይደለም የሚያመጣልን። ሴል ላይ ስንገባ ደግሞ በዚህ በ30 ቀን ውስጥ የሸጥነውን ኤክስፓየሪ ሎስ ካለን ደግሞ ኤክስፓየር ሊያደርጉ የተቃረቡ መድኃኒቶችን ያመጣልናል። ኤክስፓየር መች እንዳረገ ይነግረናል። ኤክስፓየሪ ዴት አችን እዚህ ጋር መች ነው ኤክስፓየሪ ዴቱ። በዚህ መልኩ ኦፕሬት አድርጎ ኦልድ ዳታን ያስገባንበት ስለሆነ ምን ያህል ቀን እንደሆነ እንዳለፈው ያሳየናል። እንደዚሁም ፋስት ሙቪንግ አይተሞችን ያሳየናል። ስሎ ሙቪንግ አይተሞችንም በዚህ መልኩ ማየት እንችላለን። እየተሸጡ ያልሆኑ ፕሮዳክቶችን የሰራተኛ ፐርፎርማንስ ማናጀሩንም ጨምሮ ሁሉም እዚህ ሲስተም ላይ የሚሰሩ ሰራተኞች ምን ፐርፎርም እያደረጉ እንደሆነ ያሳየናል። ዩዘር ኦፕሬሽን ማን ምን አደረገ የሚለውን ስቶኪን ስቶክ አውት ቅድም ፐርፎርም ያደረግናቸው በዚህ መልኩ ያሳየናል ማለት ነው። ሴል ላይ መተን ለምሳሌ ሴል ቺን ሲንግል ዴይ በየቀኑ የተሸጡትን በማየት ሲንግል ዴይ ሰሌክት ማድረግ እንችላለን። የወር ሊሆን ይችላል፣ የሁለት ወር ማየት ከፈለግን ስታርት ዴት እና ኢንድ ዴቱን ሰሌክት በማድረግ ማስገባት እንችላለን ማለት ነው። ሪፖርታችን ወደ ኤክሴልም አሁን ለምሳሌ ስቶካችንን ወደ ኤክሴል ቀይረን ማስወጣት የምንችልበት ሁኔታ ነው ያለው። እንደዚሁም ደግሞ ሴላችንንም እንደዚሁ ኤክስፖርት አድርገን ማስወጣት እንችላለን። ሰው ይህን ይመስላል። ኦዲት ላይ ኢች ኦፕሬሽን ነው ሲስተም ኦዲት የሚያደርገው። ማን ምን አደረገ፣ ምን ገባ፣ ምን ወጣ የሚለውን ነገር እዚህ ጋር አክሽኑ በማን ፐርፎርም እንደተደረገ ስቶክ ኦፕሬሽን ነው፣ ለምሳሌ ስቶኪን ነው፣ ክሬቲድ ነው። እነዚህ ዲቴይል ያሳየናል ማለት ነው። አለርትም ከሆነ አለርት ላይ ገብተን ምንድነው ኤግዛክትሊ ሀፕን እያደረገ ያለው በታይፑ አሁን ለምሳሌ ኤክስፓየር ዴት ከሆነ ኤክስፓየር ዴት ሰሌክት አድርገን አውት ኦፍ ስቶክ ከሆነ አውት ኦፍ ስቶክ እንደዚህ ሰሌክት ስናደርግ አለርቱ ምን ላይ ጀነሬት እንደተደረገ ያሳየናል ማለት ነው። ሰው ሌላኛው ኤምፕሎይ እንዴት ነው ማኔጅ የምናደርገው ነው። ለምሳሌ ሰራተኛችን አንድ ፋርማሲ ካለ ቅዱስ የሚባል ፋርማሲስት ካለ ቅዱስ ብርሃን ኢሜይሉን እናስገባለን። ቅዱስ እናስገባለን፣ ስልክ ቁጥሩን እናስገባለን። ከዛ ፋርማሲስት ነው ፓስወርዱን
የማንረሳው ፓስወርድ ኢኒሻል ፓስወርድ ለሱ የምንሰጠው በዚህ መልኩ ወደ ሲስተሙ እናስገባዋለን ማለት ነው። ሰው የሰራተኛ ብዛታችን እንደዚህ ይነግረናል። ቅዱስ ብርሃን ደግሞ በራሱ ኢሜል ሲገባ የሚያየው የፖርታል ይለያል ማለት ነው። እሱን ሌላ ጊዜ ማሳያችሁ ይሆናል ማለት ነው። ስለዚህ ይሄን ይመስላል